ይሄንን ቪዲዮ የምሰራው በአጋጣሚ ነው። ስራ እየሰራውኝ ነው። ያው ፎጣ ራሱ በእጅ ያለ እያጸዳውኝ ነው። ለምን መሰላችሁ ይሄንን ቪዲዮ የምሰራው? በአጋጣሚ ወደ ፌስቡክ ስገባ አንዲት ሴትዮ ሰራተኛ አላት እና ሰራተኛዋ ሹራብ ነገር ሰርታ ያንን ሹራቧ ልታስተዋውቅላት የሆነ ቪዲዮ ምናምን ጨማምረበት ፖስተችው ማለት ነው። እና በዛ ቪዲዮ ላይ ምን የሚላለው ሰራተኛዬ የሰራችው ሹራብ አለች። ሰራተኛ የሰራችው ሹራብ አለችና ያንን ቃል ብቻ ነው የተጠቀመችው፣ ሌላ ነገር አልተጠቀመችም። ሰራተኛዋንም አላሳየችም በቪዲዮ ማለት ነው። እና ምን እንደታዘብኩኝ ታውቃላችሁ? ይሄ ነገር በጣም በተደጋጋሚ ነው እኔ የማየው እዚህ አረብ ሀገር ራሱ ማለት ነው። ልክ እኛ ኢትዮጵያ ውስጥ አንድ ሰው አንድ አሰሪ ሰራተኛ ብሎ ከተናገረ ልክ በቃ እንደ ነውር አይደለም፣ እንደ ወንጀል ነው የሚቆጠርበት። እንደ ወንጀል ይቆጥሩባቸዋል። በቃ ሰራተኛ ብሎ ስለተናገረ ማለት ነው። እና አንቺ ወይ የሀበሻ ሴት የሀበሻ መዳሞች የሀበሻ አሰሪዎች ምናምን ብለው አቃቂር ያወጡላቸዋል። እና ምን ልላችሁ ፈልጌ ነው ሰዎችዬ፣ እኛ ተቀጥረን እስከሰራን ድረስ ሰራተኛ ነን። እኛ ለመቀጠር ገና ለመቀጠር ከቤታችን ስንወጣ ሰራተኛ መሆናችንን ማወቅ አለብን። በቃ ሰራተኛ ተቀጥረን እስከሰራን ድረስ እኛ ሰራተኛ ነን። ለምንድን ነው እናንተ ሰራተኛ ስትባሉ እንደዚህ ደማችሁ የሚፈላው? ሰራተኛ ተብሎ የሆነ ነገር ሲጠቀስ ኮሜንት ላይ እየገባችሁ ለምንድን ነው የምትሳደቡት? የሰው ቤት ተቀጥራችሁ ስትሰሩ ሰራተኛ ናችሁ። ሰራተኝነት እኮ አያሳፍርም፣ ነውርም አይደለም። በቃ ሰራተኛስ የሚሰራ ማለት ነው። ነውር ቃል ነው እንዴ? አይደለም። ሰራተኛ ማለት የሚሰራ ሰው ማለት ነው። ሰራተኛ ተብላችሁ ስትጠሩ ደማችሁ ይፈላል። ገብታችሁ ኮሜንት ላይ ትሳደባላችሁ፣ ያልሆነ ቃል ትጠቀማላችሁ። ሁሉም ነገር ይቅርና እዚህ አረብ ሀገር ውስጥ ከኔ ጋር የምትሰራ አንዲት ልጅ ነበረች እና ሀዳማ ምናምን ተብላ አነሙ ሀዳማ አለች። እና ምንድነሽ ሀዳማ ካልሆነሽ መዳም ነሽ? መዳም ናት አይደለችም። ሀዳማ ተብላችሁ ስትጠሩ ሀዳማ ሸቃላ ተብላችሁ ስትጠሩ አነሙ ሀዳማ ትላላችሁ። እኔ ሀዳማ አይደለሁም፣ እኔ ሰራተኛ አይደለሁም ትላል። እና ምንድናችሁ እናንተ? ተቀጥራችሁ አንድ ሰው ቤት ተቀጥራችሁ ከሰራችሁ እና ምንድናችሁ? ሰራተኛ አይደላችሁ? ሰራተኞች ናችሁ። ለምንድነው ሰራተኛ ተብላችሁ ስትጠሩ ከአሰሪዎቻችሁ ጋር ግብ የምትፈጥሩት እንዴ? ሰራተኛ እንደሆናችሁማ ተቀጥራችሁ ስትሰሩማ ሰራተኛ እንደሆናችሁ እራሳችሁን አሳምኑት እንጂ አይነሙ ሀዳማ ወይ ሀበሻ ሴት ወይ የኛ ሀገር ሴት ወይ ሀበሻ ቤት ተቀጥሮ መስራት ይቅርባችሁ፣ ይቅርባችሁ። አትስሩ። ሰራተኛ ተብላችሁ እንድትጠሩ ካልፈለጋችሁ አትስሩ። እዛ ይቅርባችሁ። እየገባችሁ የምትሳደቡት አና ሙፈደ ወላሂ እኔ አላፍርም። ሰራተኛ ይላሉ፣ እንደውም ሰራተኛ አይደለ ሸቃላ ይላሉ፣ በሽከራ ይላሉ። በሽከራ እዚህ ሀገር በሽከራ ማለት ገረድ ማለት ነው። ገረድ ማለት ይሄ በአማርኛ የምንጠቀመው ቃሉ ገዢ፣ ይሄ ብቻ እየበላ በነፃ የሚሰራ እንደዚህ አይነት ቃል ይጠቀማሉ። ምን አገባኝ? የት ያቆኛል? የት ያውቃቸዋለሁ? በቃ ለጊዜ እሰራለሁ እሄዳለሁ ሀገሬ። ምን አገባኝ? ሰራተኛ ነኝ። ሰራተኛ ስለተባልኩኝ ምንም እኔ ከየትኛውም ክብሬ አይቀንስም። ደግሞ ማው ሰራተኛ ነኝ እኔ። አሰሪ አይደለሁም። አሰሪ በሆነ ነው የመዳም ቤት ምን እሰራለሁኝ? አርፌ አልቀመጥም እንዴ? ሰራተኛ ስትባሉ እንደዚህ ከአሰሪዎቻችሁ ጋራ ግብ አትፍጠሩ። ሰራተኛ ተብሎ እንትን ሲባል እየገባችሁ አትሳደቡ። በቃ ሰራተኛ ነው ተቀጥራችሁ። ማንም ሰው ተቀጥሮ እስከሰራ ድረስ ሰራተኛ ነው። የኛ አሰሪ የኔ አሰሪ ማለት ነው። እኛም እኮ ሰራተኛ ነን። እናንተ ሰራተኞች ብትሆኑ እኛ ደግሞ ሌላ ቦታ ሰራተኛ ነን፣ እንሰራለን። በቃ ሰራተኛ ነን። ራሳችሁን ዝቅ አድርጉ። ራሳችሁን ዝቅ ለማድረግ እንትን በሉ፣ የሆነ ጣሩ። ሰራተኛ ስለተባላችሁ እናንተ ለመሳደብ ክፉ ቃል ለመጠቀም ሌላ ግብ ለመፍጠር እንትን አትበሉ። ሰራተኛ ሰው ተቀጥሮ እስከሰራ ሰራተኛ ነው። በቃ ሰራተኛ ነሽ፣ ሰራተኛ ነሽ፣ ሀዳማ ነሽ፣ አለቀ። እግዚአብሔርን እኔ ከአንድ 3-4 ጊዜ አይቻለሁ። ሰራተኛ እንዴት ተባለ ተብላችሁ ሪኡኡ የምትሉ ሰዎች እንዴ! ሰራተኛ ማናችሁ እንጂ ድብን አድርጋችሁ ነው ሰራተኛ። ተቀጥረሽ እስከሰራሽ ድረስ ሰራተኛ ነሽ። ማርያምን እንዴት ነው እንዴ? እየተሳሰብን እንጂ እንደ ሰው አስቡ። ይሄ ማሰቢያ
ከእንስሳ የሰው ፍጥረት እንደ እንስሳ አይደለም። ሰው ራሱ የቻለ ከእንስሳ ተለይቶ ነው የተፈጠረው። ስለዚህ እንደ እንስሳ ሳይሆን እንደ ሰው አስቡ። ተቀጥረሽ እስከሰራሽ ድረስ ሰራተኛ ነሽ። በተለይ ደግሞ አረብ ሀገር ውስጥ ሀዳማ ስትባሉ አትናደዱ። ይሄ ገሌ ሀዳማ ተብላችሁ ስትጠሩ አትናደዱ። አረቦችም ቢሆኑ ሀዳማ ይላሉ። ነገር ግን እነሱ ሲጠሩ ያ ሀዳማ አይሉንም፣ በስማችን ይጠሩናል። ግን ሀዳማ ይላሉ። የሆነ ነገር ሲያሩ ሀዳማ ይላሉ። ይህን ቃል ይጠቀሙታል። እናንተ ይህን ቃል ከተጠቀሙት በጣም ትናደዳላችሁ። እኔ ሞብ ሀዳማ ትላላችሁ። እኔ ሞብ ሀዳማ ሁላ እንዴ ሞብ እና ምንድነው የምትሰሪው? ሀዳማ ካልሆንሽ እኔ ሞብ ሀዳማ እኔ ሀዳማ እኔ ሰራተኛ ነኝ። እኔ ተቀጥሬ አይደለም የምሰራው፣ ሰራተኛ ነኝ። ለማንኛውም ይሄን ይመስላል። የምሬ ነው። አንዳንድ ሰዎች ግን አደብ ግዙ፣ አደብ ግዙ። የሆነ ማለት መናገር ያለባችሁን እንትን እያወቃችሁ ተናገሩ። ባይሆን ከአሰሪዎቻችሁ ጋራ። ይሄ የእናታችሁ ቤት አይደለም፣ የአሰሪዎቻችሁ ቤት ነው። አሰሪ ነው፣ ሰራተኛ ሰራተኛ ነው። ቦታችን እያወቅን ሰራተኛ ለምን ተባልኩኝ ብላችሁ ሌላ ሳጣ ገባ ውስጥ አትግቡ። ይፈላ